ዮሐንስ ወንጌል ምዕራፍ 4:24 ዮሐንስ ወንጌል ምዕራፍ 4:24 ወይም ከ23 ጀምሬ ወይም ከ22 ጀምሬ 24 ላይ ነው ያለው። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱለት ጊዜ ይመጣል፣ እርሱም አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። አምልኮ በሁለት ይከፈላል። አንደኛው አምልኮ የእውነት አምልኮ ነው። የእውነት አምልኮ ማለት የተጻፉ ነገሮችን መፈጸም፣ አስራት መክፈል፣ ስራ መስራት፣ ቅዱስ ቁርባን መውሰድ፣ የተለያዩ ስራዎችን በቤተ ክርስቲያን መስራት፣ አድርግ የተባልከውን በሙሉ ቆጥረ ማድረግ። በአምላክ ፊት አምልኮን ታስቀራለህ ይላል። አታስቀር። የእውነት አምልኮ በመጽሐፍ በቃል እውነት ቃሉ ነው። በቃሉ የተጻፈው ነገር መፈጸም የእውነት አምልኮ ነው። የመንፈስ አምልኮ አለ። ሃሌሉያ! ጭብጨባው፣ እልልታው፣ መዝሙሩ፣ ሽብሸባው፣ ኳይሩ፣ ሃሌሉያ ማለቱ፣ እጅ ማንሳቱ፣ ጾሙ፣ ጸሎቱ። እጆቻችሁን አንሶና አምልኩት የእስራኤል አምላክ ተባረክ። ሃሌሉያ! አንቺ ሴት እመኚኝ፣ በዚህ ተራራ ለአብ የማሰግዱበት ዘመን ይመጣል አለ። እንዴት ነው ይሄ ነገር? አባባሉ ብዙ ማብራሪያ የሚያስፈልግ ነው ነገሩ። ልክ ነው፣ ግን እሱን ማብራሪያት ጊዜ የለኝም። ማንም ሰው በአይሁድ ሀገር ወይም እዛው ሀገር እስራኤል አምላክ ለማምለክ ሲሄድ ወደ ምስራቅ ወደ ኢየሩሳሌም ወደ ቤተ መቅደስ ተመልሶ ወደዚያ ተራራ ነው የሚሰግደው። ተቸግሯል። የኢትዮጵያ ጃንደረባ ጭምር እዚህ ጋር ያለው ነገር ዕቃ ጭኖ በሙሉ ወደ ኢየሩሳሌም ሄዶ ነው። ምክንያቱም ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የተስፋው ቃል የነርሱ ስለሆነ ከዚህ ጭኖ ነው የሚሄደው። ይሄ ይቀራል። አሁንም እኔ መጥቼዋለሁ። እግዚአብሔር መንፈስ ነው፣ የሚሰግዱለት በእውነትና በመንፈስ እንዲሰግዱለት ያስፈልጋልና አሁንም ሆኗል። ዛሬ አይሁድ፣ አሕዛብ፣ ማን፣ ከጣውያን፣ ኢያቡሳውያን፣ ገርጌሳውያን እግዚአብሔር መንፈስ ስለሆነ ወደ ሰመን ተመልሶ ማመለክ ይቻላል። ተንበርክኮ ማመስገን ይቻላል። ወደ ላይ አንጋጦ ማመስገን ይቻላል። እጅ አንስቶ ማመስገን ይቻላል። ለምን? እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። ደስ ይበላችሁ። ድሮ ቢሆን ሁላችንም ወደ ምስራቅ ተመልሰን ነው። መዳን ከነሱ ነው። ሁሉ ሰው ወደ ምስራቅ ተመልሰው ቤተ መቅደሱ ወዴት ነው? ለኛ እንኳን ያምልኮ ድልም አልነበረም። ምክንያቱም ምንድነው? እኛ አሕዛቦችን ጉራጌ፣ ስልጤ፣ ወላይታ ሁሉ ያው እዚህ ኢትዮጵያ በሙሉ የአሕዛብ ሀገር ነው። ሁሉ ሰው ለማምለክ ከፈለክ አህያ ጭነ ያለውን ጓዙን ጠቅልለ ወደ ኢየሩሳሌም መሄድ። የት ነው ኢየሩሳሌም? ለምን? ስግደት። ይሄ ይቀራል። ቀርቶ በዚህ ተራራ የማሰግዱበት ዘመን ይመጣል። እግዚአብሔር መንፈስ ነው፣ የሚሰግዱለት በእውነትና እስቲ በመንፈስ አምልኩት የሰማይን አምላክ። ነው ብርሃኑ ዲጂቆ ቢሾፕ። አቤት ቢሾፕ ከየት መጣ? ይሄ ከተሆነ በኋላ የመጣ ነገር ነው። መጀመሪያ ለኛ ቤተሰብ ማን ቢሾፕነት ይሰጣል? ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የተስፋው ቃል ምኑ አባቶቻችን ጀምር ማን ናቸው? ለነርሱ ነው። ከነርሱ ክርስቶስ በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። በኋላ መጣና ሆሶ ተጎዶን ያሸጋ። በኋላ መጣና ከዲጂቆ ቤተሰብ፣ ከኩቱሼ ቤተሰብ፣ ከጫንጮ ቤተሰብ ለቃቅሞ ሰብስበው ቤተ መቅደስ። በእውነት ልክ ነው። ደምዬ መሳቅ ይገባናል። ማናዬ ቤተሰብ ማናዬ እዛ ማን ያውቃል? ማን እዚህ ካህናት ነን የሚል ሁሉ ከዛ በኋላ የተሆነ ነገር እንጂ ከዛ በፊት እኮ ልጅነት፣ ክብር፣ ኪዳን የተሰጠው ሁሉ ለነሱ ነበረ። እሱ መጣና ሁሉን በጥሉም በመካከሉ ያለውን የጥሉን ግድግዳ በስጋ አፍርሶ አይሁድን አሕዛብን አንድ አድርጎ በቃ እግዚአብሔርን የማያመልከውን ወደ አምልኮ ዞሮ ቅባት ለሌለው ቅባት ሰጥቶ መሰዊያ ለሌለው መሰዊያ። አቤት! ኧረ እባካችሁ ሰዎች፣ ለእኛ እኮ ይሄ አይገባንም። ይሄ ኳየር ልብስ መልበስ እኛ ምን ያስፈልገናል?
እንጨትም አምላክ ነው፣ ወንዝም አምላክ ነው፣ በግም አምላክ ነው፣ ተራራም አምላክ ለነበረ ህዝብ ዛሬ ባለፉት የምስጋና ሰው አለለለለ አቤት 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 ሂሳብ ስለተከፈለ ነው። ደስ ይበላችሁ። ሃሌሉያ ሃሌሉያ። የምሰብክበት ርዕስ እንደዚህ ይላል። በጣም አሳጥራል። የምሰብክበት ርዕስ አምልኮና የእግዚአብሔር እጅ የሚለውን ይሰብካል። አምልኮና የእግዚአብሔር እጅ። ከዚህ በኋላ ወደ ቡታጅራ የእግዚአብሔር እጅ እንደገና በአዲስ መንገድ፣ በአዲስ ኃይል፣ በአዲስ ጉልበት ወደዚህ ወደ ጉራጌ ሰበካ በአዲስ እግዚአብሔር ይመለካል። የእግዚአብሔር እጅ ይገለጣል። አምልኮና የእግዚአብሔር እጅ። ሃሌሉያ። ለማባረር ትፈልጋላችሁ? አባረር ለመውረስ ትፈልጋለህ? ለማባረር ትፈልጋላችሁ? በእውነት እኔ እግዚአብሔርን ዛሬ ቁልጭ ያለች ነገር ነው የሚናገር። ለማባረር ትፈልጋለህ? መናፍስትን በአጠቃላይ ከሰፈሩ ከከተማው ከምናምኑ ከቅጠላ ቅጠሉ ምናምኑ ጋር ለማባረር ትፈልጋለህ? እግዚአብሔርን አምልክ። እርግጠኛ ነኝ ባለ ታሪክ አይደለሁም እንጂ አንተ ባለ ታሪኮች እናንተ ልትናገሩ ይችላል። ሲዳማን እንደዚህ ያደረገው አምልኮ ነው። ጉጂን እንደዛ ያደረገው አምልኮ ነው። ይሄን ያንተ አካባቢ እንደዛ ያደረገው አምልኮ ነው። እግዚአብሔር ሲመለክ ምን ይሆናል? አምልኮና የእግዚአብሔርን እጅ ይላል። ዘጸአት መጽሐፍ በደንብ እናመልካለን። እንደውም እንደው ዝም ብሎ እኮ እያለ እንደሌላ ቀስ ያለ ነው። ጨርቃችን ጥለን ነው ማምለክ ያለብን። በፍቅር ኑሩ ብሏል። የእውነት አምልኮ ነው፣ እናመልካለን። ኢመኑ ብሏል። አምልኮ ነው፣ የእውነት አምልኮ ነው፣ እናምናለን። የእግዚአብሔር እጅ ይመጣል ይገለጣል ተብሏል። አዎ እውነት ነው፣ አምልኩት፣ በእውነት አምልኩት። እሱ የእውነት አምልኮ ነው፣ ትክክለኛ። አሁን የመንፈስ አምልኮም የእውነት አምልኮን እያቀያየረን እናያለን። ዘጸአት ምዕራፍ 21 ዘጸአት ምዕራፍ 23 አንድ ጥሩ ነገር ለማባረር ከፈለጋችሁ አባረራችሁ ለመውሰድ ከፈለጋችሁ ስሙኝ። ዛሬ በደንብ ስሙኝ፣ እንደ ሌላ ጊዜ አትስሙኝ። ዛሬ እንደውም በጣም የእግዚአብሔር ሰው ይናገራል ብላችሁ ስሙ። ሃሌሉያ ሃሌሉያ። ጸጉራችሁን እንዲህ አታደርጉ። በቃ አምልካ። ቅዱስ ቁርባን ተቀበሉ። አዎ እና አምልኮ ነው። አንዳንድ ሰዎች ፕሮግራም ለማስጀመር ተናግረው አሁን ወደ አምልኮ እንግባ ሲል በጣም ቅር ይለኛል። ከተነሳበት ጊዜ ጀምሮ አምልኮ አይደለም። ቅድም አንተ እዛ ያን የመሰለ መገለጽ እናገር it is worshiping እሱ አምልኮ አይደለም። ትናንት ቃሉ ሲተረተር ነበር። አምልኮ አይደለም። በደንብ እናመልካለን። ዛሬ በቃል እናመልካለን፣ በእውነት እናመልካለን፣ በመንፈስ እናመልካለን። እዚህ ጋር ኪቦርድ የምትመቱ ሰዎች አንተ ወንድ በጣም ደስ ይለኛል። አንተ ስትመጣ ጥሩ ነው። ሁሉም በጣም ትጫወታላችሁ። እያመለካችሁ ተጫወቱ። ተመስገን እያላችሁ በእናንተ በኪቦርድ ብቻ መንፈስ ቅዱስ እኮ ባንተ ነው የሚወርደው እንጂ በኪቦርዱ በጣም እያመለካችሁ ቪዲዮ ማንስ ተባረኩ። እያመለካችሁ እናንተም እዚህ ጋር ሁሉ ያመልክ። እስቲ እጆቻችሁን ብድግ አድርጉና ተባረክ። 23 ከቁጥር 25 አምላካችሁን እግዚአብሔርን ታመልኩታላችሁ። ስሙኝ አንዴ። አምላካችሁን እግዚአብሔርን ታመልኩታላችሁ፣ እርሱ እህልንና ውሃን ይባርካል። ሰው እግዚአብሔርን ካመለከ ምግብ ይባረካል፣ ውሃው ይባረካል፣ እንሰቱ ይባረካል፣ ስንዴው ጎተራ ላይ ይባረካል፣ ገብሱ ይባረካል፣ በቆሎ ይባረካል፣ ጤፉ ይባረካል፣ ቡናው ዝንጅብሉ ይባረካል፣ ሙዙ አገዳው እንሰቱ ሁሉ ይባረካል። እህልንና ውሃን ይባረካል። እግዚአብሔር ይመለክ። ታያለ ድህነትን ቅርብ ጊዜ አምልኮ ጀምርና እስቲ እንዴት እንደሚባረክ ታያለ። እርሱ እህልና ውሃን ይባርካል፣ በሽታን ከመካከል አርቃለሁ። በሽታ እንድርቅ ትፈልጋለህ ወይ? እስቲ በሽታ የምትፈልጉ ይጃው። እኔ በሽታ ሆስፒታል በየቦታው ሆስፒታል የሚባዛበት ምክንያት እኛ ጋርም ዘንድሮ በጣም በኢትዮጵያ በዓለም ታዋቂ ሆስፒታል ያለ ሰው ነው ይደሰታል። እኔ የሚደሰትበት ነገር አለ።
እናንተ አምላካችሁን እግዚአብሔርን ታመልኩ። በሽታን ከመካከል አምልኮ ይጀመርና ድራሹ ይጠፋል። ለበሽታው አምልኮ ይጀመርና ፈውስ በፈውስ ይሆናል። እግዚአብሔር ሲመለክ ፈውስ ይመጣል። እግዚአብሔር ሲመለክ ፈውስ ይመጣል። ሃሌሉያ! በሽታን ከመካከል አርቃል። እሺ ያዙልኝ። በምድር መካን ወይም የምትጨነግፍ አትሆንም። የዘመንን ቁጥር ይሞላለሁ፣ መፈራትንም በፊት ይሰዳለሁ። የምትሄድበትን ሕዝብ ሁሉ ባካችሁ ስሙኝ። ምን እውነት አይደለም እንዴ? ይሄ እኮ የእውነት አምልኮ በደን አይደለም እንዴ? ዋት ኤልስ ምንድን ነው የቀረው ነገር? እስቲ ተመልከቱ። የምትሄድበትን ሕዝብ ሁሉ አስደነግጣቸው። አሁን ትደነግጣላችሁ፣ ከቅርብ ጊዜ በኋላ ታስደነግጣላችሁ። አሁን በእያንዳንዱ ነገር ዝርዝር ውስጥ አልገባም። ትደነግጣለህ። እዛ ጋር የምትሰማው እዛ ጋር ወደዚህ ትደነግጣለህ። አዎ ከቅርብ ጊዜ ጀምሮ አንድ የሆነ መልአክ ይገለጣል። አንድ ሰማይ ይከፈታል። የእግዚአብሔር ክብር በየቦታው ይገለጣል። የእግዚአብሔር አምልኮ በየሰፈሩ በየቦታው ይጀመራል። በየከተማው በየአካባቢው አምልኮ ይጀመራል። የእግዚአብሔር እጅ ይመጣል። ሃሌሉያ! አንተ አምልኮ ጀምር እባክህ። ጫጫታን ትተይ አሉላ ቁጭ ብለን እሱ ነው አይደለም እዛ ምግብ ስንበላ የምንነጋገረው ነገር። አምልኮ ጀምር እባክህ። አጀንዳን እዚህ ጋር እና አምልኮን ጀምር። በራሱ ጊዜ ይጠፋል። የምትነጋገረው የምትጨነቀው ነገር ሁሉ በየሰፈሩ እኔ ይሄን ስብከት ሌላ ቦታም እግዚአብሔር ጊዜ ከሰጠኝ ይሰብካል። አንተ አምልኮ ጀምር። በራሱ ጊዜ በሚጠፋው ነገር ላይ አትጨነቅ። ባካችሁ ስሙኝ። ይኸው መፈራቴንም በፊቴ ይሰዳለሁ። የምትሄድበትን ሕዝብ ሁሉ አስደነግጣችኋለሁ። ጠላቶችን ሁሉ በፊታቸው ጀርባውን እንዲያዞሩ አደርጋለሁ። በፊት ተርብን ይሰዳለሁ። ኤውያን፣ ከናናውያን፣ ኬጣውያን ከፊት አባራለሁ። እስቲ እኔን ወክላችሁ ባካችሁ ወክሉ። ለመሰዊያ ወክሉና አንዳችሁን ጨበጥ አድርጎና እግዚአብሔርን አመልክ። ጠላትን ከፊት ያባረራል። እግዚአብሔርን አመልክ። የእግዚአብሔር እጅ ይመጣል። የእግዚአብሔር እጅ መጥቶ ጠላትን ከፊት ያባረራል። ዲያብሎስን የምን ዲያብሎስ፣ የቢ ዲያብሎስ፣ የሲ ዲያብሎስ፣ የኢ ዲያብሎስ ከፊት ይባረራል። ቦታውን ይሰጣል። አምልኮ ይጀምር! አምልኮ ይጀምር! ይልና ዋ ይባረካል። በሽታ የሚባል ነገር ፈውስ ትፈልጋላችሁ? በደንብ ስሙ። ሌላ የፈውስ መንገድ ደግሞ ልንገር። እግዚአብሔርን አምልኩ። እስቲ ዛሬ እኔ አንድ የሆነ ጊዜ እሰጣለሁ። እንግዲህ ቤተ ክርስቲያን እንደዚህ ብላኛለች፣ ስራ ብላ ልከኛለች። ከዋናይቱ ቤተ ክርስቲያን እኛ ተልከናል እዚህ ያለው እግዚአብሔር ሰዎች ጋር በደንብ በሽታ ከመካከል እንድርቅ ትፈልጋለህ? አምልኮ ጀምር። እስቲ ብድግ በሉና ሰማይና ለፈጠረ አምላክ ብድግ በሉና በትህትና እጆቻችሁ ዘርጉና ተባረክ፣ 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 ተባረክ። የእግዚአብሔር ባሪያዎች ተባረኩ፣ ለዘላለም ተባረኩ። እግዚአብሔርን የሚያስመልኩ ሰዎች ናቸው እነዚህ። አምልኮ ጀምር። አምልኮ ጀምርና እሺ አረፍ በሉ። ቆርኬ ዶጌ ላይ አንድ ዳሬቦ የሚባል ሰው ነው። ቆርኬ ደግሞ ጀስት የኛ የሁላችን መነሻ ቦታ ቆርኬ ዶጌ ናት። ቆርኬ ዶጌ የመጀመሪያ ሙላቱ የሚባለው የመጀመሪያ ሰዎች የተጠመቁባት ያቺ ከተማ ነው። 5 እና 6 ወንድሞች ዳሬቦ ወደ የሐኪም ቤት ይወስዱታል። ጆሮ አይሰማም። ወደ ሆስፒታል ይወሰዳል። ጆሮ እምቢያል። ዶክተሮች ያዩታል። እንደ ምንድነው በሽታ እኮ አይታይም ይላሉ። እሱ ይሄዳል። አንዴ ቆርኬ ሰፈር ፕሮግራም ላይ ቆርኬ ሰፈር ፕሮግራም አንቺ ከቆርኬ ተወልደሻል። ከዛ ሰዎች መጥቶ ጋላታ ኢየሱሳው ጋላታ 5 ናቸው። ቆዳዬ ባይና ኪታንቻቱኒ የዶሬቦ ጆሮ አለና ተከፈተ። አምልኮ ጀምር። የተዘጋ ነገር ይከፈታል። አምልኮ ጀምር። ፈውስ ይመጣል። አምልኮ ጀምር። ይባረራል። እዚህ ቦታ የያዘ በሙሉ ይባረራል። ቦታ የያዘ ሁሉ ይባረራል። አምልኮ ጀምር። ነገ እስቲ አምልኮ ጀምር። ከሰዓት ፈውሳል። ነገ ፈውሳል። ማንም እጅ ሳይጭን ለመፈወስ ትፈልጊያለሽ? የምንም
የምንም ጉዳይ ሳትፈሪ ፈውስ ትፈልጊያለሽ? ማይዘንሽ ይኸው መካን አይሆንም። ታላማቲካ ዲላማሃያ ሆራማሲያ ዲላማያሻካ ያላቦሳ ጃንታላቦሳ ራላማያሻ አምልኮ ጀምር፣ ምስጋና ጀምር። እግዚአብሔር ይመጣል ወደዚህ አካባቢ። የኛ አምላክ የምስጋና አምላክ ነው። የሽብሸባ አምላክ ነው። የእልልታ አምላክ ነው። የዝማሬ አምላክ ነው። የእልልታ አምላክ ነው። የዝማሬ አምላክ ነው። የእልልታ አምላክ ነው። የሽብሸባ አምላክ ነው። የመዝሙር አምላክ ነው። የመዝለል አምላክ ነው። ክብርን የምንጥልበት አምላክ ነው። አምላክ ነው። አምልኮ ጀምር። ሁለት ከሆንሽ አምልኮ ጀምሪ። አንድ ከሆንክም ሁለት ወይም ሶስት በስሜ በሚሰበሰቡበት ይኸው ከበሮ ግዛ። አሁን ከዚህ ሄደህ ከበሮ ግዛ፣ ከዚህ ሄደህ ከበሮ ግዛ። በየቤቱ ከበሮ ይገዛ፣ በየቤቱ ጭብጨባ ይጀመር። 2-3 ሆናችሁ ጭብጨባ ጀምር፣ እልልታ ጀምር፣ ምስጋና ጀምር፣ እልልታ ጀምር፣ ጭብጨባ ጀምር፣ ሽብሸባ ጀምር። ሃሌሉያ 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 ሃሌሉያ። ይመለክ የሲና አምላክ፣ ይመለክ የቃዴስ አምላክ፣ ይመለክ የኮረብ አምላክ፣ ይመለክ የእስራኤል አምላክ፣ ይመለክ የአባቶቻችን አምላክ። ፈውስ አለ። ቢሾፕ ሞላ የፈውስ ሽታ አለ ጉባኤ ውስጥ። ባክን የእግዚአብሔር ሰው ተስጠዋል። የእግዚአብሔር ሰዎች ተስጠዋላችሁ አውቃለሁ። በጉባኤ ውስጥ የፈውስ ሽታ አለ። በጉባኤ ውስጥ የፈውስ መካንነት ቀንበር የሚሰበርባቸው አሉ። በእርግጠኝነት እናገራለሁ። መካንነት የሚሰበርባቸው፣ ምድረ ቤዳነት የሚሰበርባቸው፣ የምድረ ቤዳ ቀንበር የሚሰበርባቸው፣ የምድረ ቤዳ ታሪክ የሚቀየርላቸው የእግዚአብሔር ክንድ በሙላት የሚቀጥ ካላማያሻ ራላማያሻ የምድረ ቤዳ ታሪክ ይቀየራል። 2016 የምድረ ቤዳ ታሪክ ይቀየራል። ያ ሁለቱ ጠዋት የመጡት መልእክት በእውነት በሰማይ አምላክ ፊት እናገራለሁ። ቀጥታ መልእክት ነው እንጂ ወደዚህ አካባቢ የተላከ መልእክት ነው እንጂ ዝም ብሎ ሰው ደርሼ ተናግሬ ሊመለስ ተብሎ የመጡ አይደለም። ፈውስ አለ ዛሬ፣ ፈውስ አለ። ተዘጋጅ። የእግዚአብሔር ጉብኝት አለ። ጸሎትሽ ይሰማል። አይዞሽ፣ ታባረራለህ። ከዚህ ሄደ አምልኮ ጀምር። ጠላት ይባረራል ከሰፈር ራሱ። ሰናክሬም ጊዜ የወረደው መልአክ አልሞትም። ጳውሎስ ሐዋርያ ሥራ 12 ላይ ጴጥሮስን ከእስራት ያወጣው መልአክ አልሞትም አለ። ዛሬም ስራ እየጠበቀ ነው። ከዚህ በኋላ መላእክት ይመደባሉ። ታያለ። ልቀቅ፣ ይሄን አካባቢ ልቀቅ። እኔ እመለካለሁ። ልቀቅ። ይሄን አላማቲያ ሲላማይሲያ ሆላማይቲያ ዲላማይቲያ ይሆናል ይሆናል ይሆናል። ታያለ። ይሄን እግዚአብሔር ይመለክ። እግዚአብሔርን አምልክ። ተመጣ ቃል ከመጣ ማስተናገዳችን የኛ ድርሻ ነው። ተማመኑ፣ እመኑ። ከማመን መተማመን በጣም ከፍ ያለ ነው። ከመጠበቅ መጠባበቅ፣ አሁን መጠባበቅ ደረጃ ላይ ነው። ከዛ በፊት የእግዚአብሔር ክብር ይገለጣል። እንዲሁ ዝም ብሎ አይደለም፣ ተያይዘው ተሰካክተው ነው የመጡት። ቃል ተናገር ተናገሪ፣ በልሳን ተናገሪ፣ በኢየሱስ ለምነት ነገር እግዚአብሔር መምጣት አለበት ወደዚህ አካባቢ። ምድረ ቤዳውን የሚያለመልም አምላክ ወደዚህ መምጣት አለበት። ተራራውን ሜዳ የሚያደርግ አምላክ፣ ታላቅ ተራራ ሆይ በዙርባቤል ፊት ደልዳላ ሜዳ ትሆናለህ ተብሎ የተጻፈው ያ ታላቁ አምላክ የዙርባቤል አምላክ ዛሬ መምጣት አለበት። ምድረ ቤዳው ላይ መስራት አለበት። መባረር ያለበትን አባሮ መስጠት አለበት። ቦታውን ነፃ ማውጣት አለበት። ክብሩን ክንዱን ማንቀሳቀስ አለበት። አባራለሁ አለ። አባራለሁ ከዛ አካባቢ ከቡታጅራ አካባቢ አባራለሁ። አንቺ አምልኮ ጀምሪ፣ ነገር ተይ፣ ጭቅጭቅ ተይ፣ ሂሳብ መስራት በጣም ደስ አለኝ። ትላንት ሂሳብ a squared plus b squared is equal to c squared አቆምና ወደ መጠባበቅ፣ ወደ መተማመን፣ ወደ መተማመን፣ ከመተማመን ወደ መጠባበቅ፣ ወደዛ ተሻገሩ። ይሄ ዝም ብሎ አይደለም። የእግዚአብሔር ክብር ይገለጣል።
የተገለጠውን እናደርግ፣ የተሰወረውን ለእግዚአብሔር እንተው። በፍቅር ኑሩ። ከዚህ በኋላ አምልኮ ጀምር። አረፍ በሉልኝ። በሽታን ከመካከል ያርቃለሁ። አዎ ዳሬቦ 5 ሰው ባለበት እያመለከ ጆሮ ተከፈተለት። 5 ሰው መናገር ትንሽ ስሙን ለመጠር ይችላል። ለመናገር ይፈልጋለሁ። አርባ ምንጭ ከተቋሙ እንደወጣው ትምህርተን ጨርሼ ሲወጣ ዶክተር አመመኝና ዶክተር ጌታን ጸልይ ድርጅት ነው። ጌታን ጸልይ ፓርት ኦፍ ዩር አማንግ ዩር ፓርትስ ኦፍ ባዲ ከሰውነቴ ክፍል አንዱ ቶሎ መውጣት አለበት። ጥቅም የለም ማለት ነው። አዎ እኔ በእውነት ይኸው ኢየሱስ ይሰማኛል። የዚህን ዶክተር አፍ አንተ ባዶ አድርገህ አዋርድ፣ እኔ አንተን አመልካለሁ አልኩ። የምስጋና ሰው አደረገኝ፣ የእልልታ ሰው አደረገኝ። ለቀቆ አምልኮ ስለቅ 13ኛው ነው 14ኛው ቀን ለቼክአፕ ሴት እንዴ ማን ነው እንደዚህ ያለ? ሰይጣን ነው እንደዚህ ያለ ሰው አይደለም። ሰይጣን ይቻለ ሰይጣን ነው እንደዚህ ያለ። ስማ ሰይጣን የሚያመጣው ነገር ሁሉ በአምልኮ አሸንፊ። አምልኮ ህይወት ውስጥ ግቡ። ወደ አምልኮ በደንብ እናገራለሁ ዛሬ በከብዙ እየጠቀስኩ አስተምራለሁ። አምልኮና የእግዚአብሔር እጅ። አምልኮ ካለ የእግዚአብሔር እጅ ይመጣል። ጠላቶቻቸው ጀርባ እንዲሰጡ። አሁን ፊት ለፊት መዋጋት የለም። አንተ ስማ አንተ ዳኜ ጠላቴ ካሁን በኋላ እንዲህ አይዋጋም። ጠላቴን ታባራለህ እንጂ እንዲህ መቦካከስ የለም። አንተ አምልኮ ጀምር። ከዚህ በኋላ መዝሙር ጀምር፣ ስብከት ጀምር፣ ምስክርነት ጀምር፣ ቅድስናን ጀምር፣ ጽድቅን ጀምር፣ መለየትን ጀምር። ከዓለም መንፈስ፣ ከርኩሰት መንፈስ፣ ከተለያዩ ነገር ራስን መለየትን ጀምር። አምልኮ ከሰጠ ካመለክ ጀርባ ይሰጣል ጠላት። አሁን ስትሄድ እየተመርኪት ከበሮ ግዛ፣ በየቤቱ ከበሮ ይገዛ። ቱሉ እያደረግ አቢ ጋላታ ጋላታ አቲ ጋላት። አንተ ቸሩ የለም እዚህ አንተ ቸሩ አንተ አትችልም። ጋላታ ኢየሱስ ኦሶ አቤ በላ አንተ ኢየሱስ ኦሶ አቤ ምን ልበል ጠፋ። የኢየሱስ ልጆች ምን አመጣችሁ? አመስግኗ። ታዲያ ምን ትሰራ? አምልኮ ጀምራ። ዝም አትበል። ተከበይ ባለበት ስሙኝ። ዛሬ ይኸው ቃል አለኝ። ቃል ከሌለ አትቀበሉ። ቃል አለኝ። ቃል I have the word of God። ቃል አለኝ። ስሙኝ በደው ቃል አለ። ተከባሃል፣ በጠላት በተለያየ ነገር ተከባሃል። ጥሩ ከዚህ በል አምልኮ ጀምር። ይኸው ቃሉ አለ። ይኸው ውድ የጉራጌ ሰበካ ማህበረ ምእመናን በሙሉ ከወላይታም የመጣችሁ፣ ከሲዳማም የመጣችሁ፣ ከሻሸመኔ ከምናምን የመጣችሁ፣ ከሰሜን ከደቡብ ስሙ። ዛሬ አምልኮ ጀምሩ። የእግዚአብሔር እጅ ይመጣል። እስቲ የእግዚአብሔርን እጅ የምትሹ ከኔ ጋር እጆቻችሁን። የእግዚአብሔር እጅ ይመጣል። የእግዚአብሔር እጅ ይመጣል። ነገሥት ካለ ምዕራፍ 3 ከቁጥር 13 ኤልሳዕም የእስራኤልን ንጉሥ እኔ ካንተ ጋር ምን አለኝ? ወደ አባቴና ወደ እናቴ ነቢያት ሂድ አለው። የእስራኤል ንጉሥ አይደለም በሞዓባውያን እጅ ይጥላቸው ዘንድ እነዚህን 3ቱን ነገሥታት ጠርቷል አሉ። 3 ነገሥታት፣ አንድ ነገሥት በ3 ነገሥት ከግራ ከፊት ከኋላ ተከቧል። እነዚህ በምክንያት ነው የመጡት። ተከበናል። 3 ነገሥታት ማንደ ከበቡን አሉ። ኤልሳዕም በፊቱ የቆመውት የሰራዊት ጌታ ሕያው እግዚአብሔርን የይሁዳ ንጉሥ ኢዮሳፍጥን ያላፈረው ቢሆን ኖሮ አንተን ባልተመለከተውና ባላየው ነበር አለ። አሁንም ባለበገና አምጡልኝ አለ። ባለበገናው በደረደረ ጊዜ የእግዚአብሔር እጅ መጣች።
በገናው ምስጋና በጀመረ ጊዜ የእግዚአብሔር እጅ መጣች። እስቲ ተጨባበጡና የእግዚአብሔር እጅ ይመጣል አምልክ። ታዘዙ ባካችሁ፣ ታዘዙ። ልክ እኮ ነው። እኔ በመንፈስ ነው የሚናገረው። በስ የእግዚአብሔር እጅ ይመጣልና አምልኮ ጀምሪ። ባለ በገናው ይደርደር፣ እልልታው ይጀምር። ስትመለከት የምትነፉ የወላይታ ሰዎች ንፉ። እስቲ መለከታችሁን እየነፋችሁ እናንተ መለከት ስትነፉ እኮ ሰይጣን ከዚህ አካባቢ እየሮጠ ይሄዳል፣ እየሸሸ ይሄዳል። አዎ ጭብጨባውም ይጀመር፣ ምስጋናውም ይጀመር፣ እልልታው ይጀመር። ምስጋናው ይጀመር፣ እልልታው ይጀመር። አሁን ዝም ብሎ አይጠይቅም ነበር። በቃ እሺ የሰራዊት ጌታ ነብይ አይደለም፣ የሰራዊት ጌታ እግዚአብሔር እንዲህ ይላል አይደል? እንደዚህ አይነት በተከበበ ከተማ የሚያስደንቅ ምህረትን በእኔ የገለጠ እግዚአብሔር የሚያስደንቅ የእግዚአብሔር ምህረት እንዲመጣ ደግሞ ምን መደረግ አለበት? ባለ በገና መጥቶ መደርደር አለበት። ምስጋና መጀመር አለበት። ጸሎቱ መጀመር አለበት። ጾሙ መጀመር አለበት። ማለዳ አምልኮ መጀመር አለ። ይነግራለሁ። ማለዳ ዝጋ አታደርጉ። ቸርቹን ግባ። 2 ይሁን 3 ግድ የለም። አሁን ይሄ እኮ 1000 ሰው ከሞላ 100,000 ከሞላ 10,000 ሰው ከሞላ 500,000 1 ሚሊዮን 10 20 ሚሊዮን አላለ። 2 ወይም 3 2 አይደለም። አንተ ከባለቤቴ ጋር ከልጆች ጋር 3 አይደለም። በላምልኮ ዝም ብለህ ጀምር። እግዚአብሔር እኮ አክባሪ አምላክ ነው። አንተ አምልኮ ሲጀምር እኮ ይኸው ማታ መላእክት ወደ ቤት መምጣት ይጀምራሉ። አምልኮን የሚወዱ ወደ እግዚአብሔር ምስጋናን የሚወስዱ ወደ እግዚአብሔር ምስጋናን የሚወስዱ መላእክት ይመጣሉ። ማታ መጥተው ሉላ እንዲህ ያለች ነው። ሉላ እቺ ናት። እቺ ከሶማሌ ክልል መጣ የተጠመቀች የሶማሌ ሰው ናት። በጣም ታዋቂ አምላኪ ናት። እኛ ጋር ሌል ማለዳ አትተው ቀን አትተው። ስማ አምልኮ ጀምር። በቤቲ አምልኮ ጀምር። በሰፈር አምልኮ ጀምር። ምግብን ቀንስ። ጾም ውስጥ ጾም አምልኮ ነው። ጸሎት አምልኮ ነው። ቅድስና አምልኮ ነው። ጽድቅ አምልኮ ነው። መታዘዝ አምልኮ ነው። መገዛት አምልኮ ነው። መዋል አምልኮ ነው። ኮንፈረንስ አምልኮ ነው። ልማት አምልኮ ነው። የወጣቶች መክሊት አምልኮ ነው። የአባቶች መክሊት አምልኮ ነው። የእናቶች መክሊት አምልኮ ነው። ዝማሬ አምልኮ ነው። ኳይሩ አምልኮ ነው። ሽብሸባው አምልኮ ነው። አዝማች መዘመር አምልኮ ነው። የእግዚአብሔር ቃል መስበክም ማስተማርም መስማትም የሚሰሙትም ይላል። የሚያነቡትን በውስጡ የተጻፈውን የሚያነቡትን የሚሰሙትና የሚያደርጉት ብፁዓን ናቸዋል። አምልኮ ነው። አንተ አምልኮ ጀምር። ከዚህ በኋላ የእግዚአብሔር እጅ ይመጣል። በደረቀ ማህፀን ላይ የእግዚአብሔር እጅ ይመጣል። ጠላትን ለማባረር የእግዚአብሔር እጅ ይመጣል። ጠላትን ለማንቀጥቀጥ የእግዚአብሔር እጅ ይመጣል። ታላላቅ ታምራት ለማድረግ የእግዚአብሔር እጅ ይመጣል። እስቲ የእግዚአብሔር እጅ ይመጣል የምትሉት በደንብ ተባረክ። ባካችሁ እናንተ የእግዚአብሔር ባሪያዎች በቤታችሁ አምልኮ ጀምሩ። እኔ ከወጣው ልጆቼ ያሉ እናቷቸው አሉ። ጭብጨባ ሽብሸባ ሃሌሉያ። እስቲ እንጸልይ። ወንድማችን ቢሾፑ ወደ ጸሎት ቤት ማን ነው ምንድነው ወደ ኮንፈረንስ ሄዷል። እሱንም እግዚአብሔር ያግዛል። እኛ አምልኮን ጀምር። አምልኮ ይጀምር። አምልኮ ይሰራ። አምልኮ የእግዚአብሔርን እጅ ያመጣል። አምልኮና የእግዚአብሔር እጅ አሹ እንኳን እግዚአብሔርን የጠዋቱ አምልኮ እንኳን እግዚአብሔርን እኔ ራሴን በቃ እኔ እዚህ ውስጥ ልግባ ብዬ ያስገባኛል። ባለቤቱን እንዴት ደስ ያሰኝ ይሁን። እኔን እንኳን እኔ አሁን ተራ አገልጋዩን ራሱ ደስ ይላል። የአምልኮ እግዚአብሔር ሲመለክ ደግሞ ጴጥጋዞፓ ምንድነው መሰለህ? ጴጥጋዞ ማለት ዝንጥ ብለህ አትይ ባስመል ያንተ ባህሪን አስቀምጥና እግዚአብሔርን ለማምለክ ተመለስ። ሚልኮል አዘልቃ ዳዊት በእግዚአብሔር ፊት ራሱን አዋርዶ ሲያመልክ እሷ በመስኮት ሆና ዝንጥ ብላ አቤት የሰውዬ ደግሞ አላበዛም እንዴ? እግዚአብሔር ሲመለክ እንዲህ ራስን ሰብሰብ አድርገህ ልክ በቃ አለ አይደለም። በቃ ዲግኒቴ ተው። እግዚአብሔር ለማምለክ ዲግኒቴን ቁጭ አድርግ። ማይረግን ቁጭ አድርግ። ክብርህን ቁጭ አድርግ። ክብር ይጣል። ያንተ ማንነት ይጣል። አዋቂነት ይጣል። ስለ ስልጣናት ይጣል። እግዚአብሔር ይመለክ። ያንተን ስልጣን አስቀምጥ። ያንተን ክብር አስቀምጥ። ይንገስ በእኛ አለ። ክብርህን ጣል። እኔ የሚሆነው ነገር እዚህ ጉባኤ ላይ ለመናገር ይፈራሉ። አንዳንድ ሰዎች ቶሎ ለፍርድ ስለሚቸኩሉ አልነግርም እንጂ እግዚአብሔርን ለማምለክ የሚሄድበትን ቦታ ኢየሱስና እኛ ነው የምንተዋወቀው። እግዚአብሔርን አምልክ። የሚያመልኩትን እግዚአብሔር መቼም ቢሆን አይጥላቸው። ያንን አካባቢ በእውነት እግዚአብሔር የሚመለክበት አካባቢ የሚቆጣጠረው
በምድር ሰራዊት አይደለም የሰማይ መልአክ ያጅባል። ይሄ ነገር አጀባው ሙሉ ሁሉ ቁጥጥሩ ሁሉ የሰማይ መልአክ ይሆናል። አንተ እግዚአብሔርን ማምለክ ጀምር። እስቲ ታያለህ። የሰማይ መልአክ ዛሬ ካልወረዱ ታያለህ። እስቲ ሁለት እጆቻችሁ ወደ ሰማይ ብድግ አድርጎና ተባረክ 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 ተባረክ። በትህትና ልጠይቃችሁ፣ ፖላይትሊ በጣም በትህትና ልጠይቅ። የሚያሳስባችሁ ነገር ያለባችሁ ሰዎች የሚያሳስባችሁ ወይኔ የምትሉት ነገር ያለባችሁ ወይኔ ይሄ ምን ሊሆን ነው የምትሉት፣ ሃሌሉያ የምስራች ዛሬ ሙሉ መልስ ከእግዚአብሔር ቃል አለ። ከእግዚአብሔር ቃል ሙሉ መልስ አለ። የሚያሰጋችሁ የሚያስጨንቃችሁ ደረቅ ለምን ደረቅ ማይፀን የያዛችሁ ምድረ በዳ የያዛችሁ የምስራች ጽፋ ሀምጣ እኔ እፈርማለሁ። ከዚህ በኋላ አንተ አምልኮ ጀምር። ሰይጣን ጠላት ላንተ ጀርባ ይሰጣል። በቃ እኔ አልቻልኩም። ጠላት ጀርባ ይሰጣል እንጂ ፊት ለፊት አንተ ዝም ብለህ አምልኮ ጀምር። ሃሌሉያ እሱን ለራሴ ሃሌሉያ ነው። ይሄን ለራሴ ውሰድ አይደለም። እስቲ ሁላችሁ 1 2 3 ሃሌሉያ። ጉድ ነገር ቢሾፍ ሞላ ቢሾፍ አዲሱ አንድ ጉድ ነገር ልንገራችሁ። አረካ አምልኮ ስናመልክ አረፍ በሉ ተባረኩ። 10 ሰዓት 11 ሰዓት 11 ለ12 ሩብ ጉዳይ ሲል ሰው ሁሉ ይነሳል። ከዛ እነሱ በወጡበት ሌባ ይገባል። ሌባ ገብቶ ሶፋ ጭኖ ሁሉ ሳጥን ጭኖ ቢፌ ጭኖ የሚገርም ነገር ስሙ። እሱን ቁጭ ላድርግ። ቄስ ወርቁ የሚባለው መለጥ የሚል አንድ ጥሩ ቄስ አለ። አረካ አምልኮ ኮንፈረንስ ይሄዳል። ቤት አስተማሪ ነው። ቤት የሚጠብቅለት ሰው አልነበረም። ከዛ እሱ እቃውን ኢየሱስ ምን ላርግ ኮንፈረንስ ልተው አለ። ቆልፍና ሂድ አለው። ቆልፎ ሄደ። ሌባ የመጣው በሙሉ አያ ጋሪ አምጥቶ ጭኖ ደርድሮ ባክ ትንሽ ልረፊልና ተይተኛ። አርብ የገባው ሌባ አርቢት በእንቅልፍ ውሎ፣ ቅዳሜ በእንቅልፍ ውሎ፣ ይሁድ ማታ ሲነቃ ቤቱን የከፈተው ማን ነው ብሎ ቄስ ወርቁ ቤት ሲመጣ ያንኮራፋል። ስማ ሁሉን ቻይ ነው ኢየሱስ፣ ሁሉን ቻይ ነው ኢየሱስ፣ ሁሉን ቻይ በሰማይ ሰማያት ዙፋን ላይ ብቻው የተቀመጥከው ስመጣ አንተ ሰው የምን ይሰራልኝ? ስማ አንተ እዛ አምልኮ ጀምር። ሰፈር ላይ ሰይጣን ይታሰራል። አንተ እዛ ጋር አምልኮ ጀምር። እዚያ ጋር ይውረድ ማሰንቆ ከተሰቀለበት እዚያ ምን ይላል? አንዲት ዘማሪ የዘመረችው ማናት? ያቺ ዘማሪ ይውረድ ማሰንቆ እባክሽን ተነሽ ያግዥኝ እግዚአብሔር እኔ ሰው መልክ ዘምር እዚህ ጋር እናዳልዛጋ እኔ ሳመሰግን ስዘምር እዚህ ጋር ታላቅ ይናዳልዛጋ እግዚአብሔር ዓላማዬ ነው። እግዚአብሔር ዓላማዬ ነው። እግዚአብሔር ዓላማ እኔ ሳመሰግን ስዘምር እዚህ ጋር ታላቅ ትሪፈ ይናዳል እዛ ጋር እኔ ሳመሰግን ስዘምር እዚህ ጋር ታላቅ ትሪፈ ይናዳል እዛ ጋር እግዚአብሔር ዓላማዬ ነው። እግዚአብሔር እኔ ሳመሰግን ስዘምር እዚህ ጋር ታላቅ ትሪፈ ይናዳል
ምስጋና ጀምር። እዚህ አንተ ጸሎትን ጀምር። እዚህ አንተ ሃሌሉያ ጀምር። ይኸው ዛሬ በጌታ በኢየሱስ ስም ስልጣን አዛለሁ። እዛው በየዙሪያው መልአክ ወርዶ መምታት፣ የመናፍስት አሰራርን ማፍረስ፣ መምታት፣ መገልበጥ ይጀምራል። አንተ እዚህ ጋር ምስጋና ስትጀምር፣ አንተ እዚህ ጋር አምልኮ ስትጀምር፣ ይኸው መልአክ መምታት ይጀምራል ከዚህ በኋላ። ሃሌሉያ 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 ጋሼ ማረሚያ ላይ እያመለኩ ሲያስሩ በራሽያ ላይ ያለው ሰይጣን የታሰረ Yes, we know this. ቢሾፕ ዳዊት አምልኮ ማረሚያ ቤት በቃ አመልካለሁ፣ ራሽያ ላይ ያለው ሰይጣን ይመታል ብለው አምልኮ ጀመሩ። እዚህ ጋር እሳቸው ሶቶ ማምለኪያ አምልኮ ሲጀምር ራሽያ ላይ የነበረው ማርክሲዝም ለሌኒዝምን ቷ ቷ ቷ ስማ፣ አምልኮ ይጀመር፣ አምልኮ ይጀመር። እስቲ እጆቻችሁን በደንብ አንሱና ተባረክ። አረፍ በሉ። ምን ጨነቀ? ያንተን ሽብሸባ የሚቆጣጠር መልአክ ነው እንጂ ሰው ምን አገባ? አንተ ሽብሸባ ጀምር። ሃሌሉያ ተመስገን። አንተ እዚህ ላይ ሲጀምር ይጀመራል። ዛሬ ይጀመራል። ዛሬ ይጀመራል። በጌታ በኢየሱስ ስም ስልጣን አዛለሁ። ከጌታ በኢየሱስ ስም ስልጣን እጀምራለሁ። በጌታ በኢየሱስ ስም ስልጣን ይጀመር። ከዚህ በኋላ የመጣው የእግዚአብሔር መልአክ በከንቱ አይመለስም። መልእክቱ ከሰማይ ነው። በጌታ በኢየሱስ ስም ስልጣን ይጀመር። ውሃ አምልኮ ጀመር። አረፍ በሉ። ጅማ አካባቢ የሆነውን ሰምታችኋል? ጅማ ይሁን የሚያውቅ ሰው እኔ ሁለተኛ ሰው ነው የሰማሁት። ሰፈር ላይ ያለው ቤቱን ጥላ አንድ ህፃን ልጅ ቤት ጥላ አንዲት እናት ህፃን ልጅን ጥላ አምልኮ ዌር ኢዝ ኢት ነው ባለ ነው። ከዛ ልጁ ብቻውን ቁጭ ብሏል። አንድ 5-6 ዓመት ልጅ እናቱ አባቱ ወንድሞቹ አምልኮ ሲመጡ ቤት ውስጥ ያለው እቃ አንድ ሳይቀር ሌባ ወስዷል። ልጁ ምን ያደርጋል? በኢየሱስም እቃ አትውሰድ፣ በኢየሱስም ያለ እቃውን ወሰደ። ከዛ እቃውን ሰብስቦ ቤት ሲያደርግ በኢየሱስም አይኑ ላይ እጁ ሊገባ አንድ እጅ አምልኮን የሚያጅብ አንድ እጅ፣ አምልኮን የሚያከብር አንድ እጅ፣ አምልኮን የሚስማ የተዘጋ ነገር ካለ አምልኮ ጀምር። ጠላትን ለማባረር አምልኮን ጀምር። ጾምን ጀምር፣ ጸሎትን ጀምር፣ መዝሙርን ጀምር፣ መክሊትን ጀምር፣ እናቶች አባቶች መክሊት ጀምር፣ ምስክርነት ጀምር፣ ቅድስናን ጀምር፣ መለየትን ጀምር፣ ፍቅርን ጀምር፣ አምልኮ ጀምርና ቀሪውን የእግዚአብሔር ሰው የተገለጠውን እናደርግና ያልተገለጠው የተሰወረውን ለእግዚአብሔር እንተው። ከዛ አይኑ ውስጥ ልገባ ሌላ ሰው አይመቸኝም ማለት ትላልቅ ሰው በኢየሱስ ቡና ለመጠጣት ሰው ሲቀመጥ እዚህ ጋር ሲመጣ በኢየሱስ ስም እቃውን ጠቅልለው አስተካክለው አያ ላይ ጭነው ወደ መጀመሪያው ቦታ የት ነው? ኧረ እባክህ ልሞት ነው። እኔ ቀጥ አድርጎ ይኸው እቃቸውን ተረከቡ። እኔ ነኝ የወሰድኩት። ካሳሰራችሁኝም አሳስሩኝ፣ ችግር የለውም። ብቻ ነፍሴ ልትረፋል። ኧረ ሂድ አንተ በሰላም እቃ ሁሉ ሙሉ ነው። ኧረ ሙሉ ነው። መርፌ እንኳን አልነካውም። ቀጥል እባክህ። ፕሮቶኮል ዘመን ይብቃ። ታይ ታይ እግዚአብሔር ይመለክ። እግዚአብሔር አሁን በዚህ ጉባኤ አንድ የአምልኮ መንፈስ ይመለስ። በቡታጅራ የአምልኮ መንፈስ ይጀመር። እግዚአብሔርን እንደውም ታያላችሁ። እስቲ እጆቻችሁን አንሶና ተባረክ። አምልኮ ጀምሪ። ትምህርት ቤት አምልኮ ጀምሪ። ያ ነገር እኮ እዛ 40 ምንጭ ተቋም እያለው ነው የደረሰብኝ።
ይሄ አንድ እኮ እንትኑ መውጣት አለበት፣ አይጠቅምም፣ በስብሷል። እኔ መጥቼ እንደውም እኔ ኳይር ውስጥ እገባለሁ ብዬ ዝለ እኔ ኃይለኛ ዘላይ ነው። በጣም ዘልይ በቃ አመልካለሁ። ጸሎቱ ጾሙ ሲደርስ ቼካፕ ሲሄድ አይቶ ማን ነው አንተ በስብሷል ያለው? ሰይጣን ነው አልኩ። አንቺ አምልኮ ጀምሪ፣ ማህፀንሽን እያሳየሽ ይለመልማል። አምልኮ ጀምሪ። ጠላት ከቦ ካስጨነቀ አምልኮ ጀምር። 3-2 ካለ አምልኮ ጀምር፣ ችግር የለም። ባለበገና አምጡልኝ። ባለበገናው በደረደረ ጊዜ የእግዚአብሔር እጅ መጣች። የእግዚአብሔር እጅ ይመጣል። አረፍ በሉ፣ ተባረኩ። እባካችሁ ቢሾፕ ጌት ቢሾፕ ደጄ አንዲት እናት መኪና ውስጥ ከዋራ ሲመጡ ሰው ነው የነገረኝ። ግን ሰው ከነገረኝ እውነት ነውና ይነገራል። ከዛ ተራበች። ሰው ይዘምራል፣ ያመልካል፣ እሷ እራፍ ይቀረጥፋታል። ከዛ ቁጭ አለች። በእውነት ሰው ያመልካል፣ ይዘምራል። እየዘመረች ደከመች። ከዛ በኋላ ጅማ ናት ሴትዮ። የታሸገ ኬክ አምጥቶ በእጁ አስቀምጠው፣ ማን እንዳስቀመጠ አይታወቅም። አስቀምጠው ሄደ። ቁጭ አለ። የዚህ ኬክ ባለቤት ማን ነው? ኧረ እባካችሁ ኬክ ድሮ መኪና ውስጥ ማን ነው የሚጋግረው? እግዚአብሔርን አምልክና ተው፣ እራብህን አታሳይ። እግዚአብሔርን አምልክና የአለቃን ተጽዕኖ አትፍራ። የአለቃን ተጽዕኖ አትፍራ፣ እግዚአብሔርን ፍራ። ከዛ ቃል ይመጣል። ብላ ብላ የሚል መንፈስ ይመጣል። ኧረ የስ ጻድቅ ናቸው እሱ። ኧረ እንዴት ልብላ? ከዛ ቃል መጣና እስራኤላውያን በምድረ በዳ መና በሉ። አምልካ። እስራኤላውያን እሺ ብሎ ባህር ተከፈለ። እነሱ ስላመለኩ አይደለም እንዴ? አንተ አምልኮ ጀምር። ታያለ፣ የተከበበው ታያለ። ብዙ ነገር ብዙ ዝርዝር አያስፈልግም። አምልኮ ጀምር። ጠዋት አምልኮ፣ ማታ አምልኮ፣ ከሰዓት አምልኮ። እሺ አሁን እኔ 2 ቦታ በደንብ አነባለሁ። እስቲ አጨብጭባችሁ አመስግኑ። ሐዋርያ ሥራ ቆይ የቅድሞን ሊጨርስ አንብቤ ማንበብም ኃይል አለው አይደለም። አንደኛ ነገሥት ካልዕ 3 ላይ ነው። አሁንም ባለበገና ጥሩልኝ አለ። ባለበገናው እንዲህ ማለት አሁንም ባለበገና አምጡልኝ አለ። ባለበገናው በደረደረ ጊዜ የእግዚአብሔር እጅ መጣች። እንዲህ ማለት እግዚአብሔር እንዲህ ይላል። ዝም ብሎ አይደለም። አምልኮ ሲመጣ የእግዚአብሔር ድምፅ ይመጣል። በዚህ ሸለቆ ሁሉ ጉድጓድ ቆፍሩ፣ እግዚአብሔር እንዲህ ይላልና ነፋስን አታዩም፣ ዝናብንም አታዩም። ይህ ሸለቆ ግን በውሃ ይሞላል፣ እናንተም ከብቶቻችሁን እንስሶቻችሁ ትጠጣላችሁ። ይህ በእግዚአብሔር ዓይን ቀላል ነገር ነውና ደግሞ ሞዓባውያን በእጃችሁ አሳልፎ ይሰጣል። የተመሸጉትን ያማሩትን ከተሞችን ሁሉ ትመታላችሁ። በቃ ትማ፣ በቃ አንተ አምልኮ ጀምር፣ ጠላትን ትይዛል። አምልኮ ጀምር፣ ዝም ብለህ ጀምር። ጾሙ፣ ጸሎቱ በቃ ግባ። ሌላ ነገር አቆይ ለጊዜው። በጌታ በኢየሱስ ስም ስልጣን አቆይ። አምልኮ ጀምር። ወረንቶ ምናምንም ተው፣ ስኮት ብንተው ማንተስ ቅምጥስተው አንተ አምልኮ ጀምርና የእግዚአብሔር እጅ መጥቶ ይሄን ድል አድርጎ ላንተ ሲሰጥ ይታያል። የሚታምኑት ብቻ 3 ጊዜ አጨብጭቡ። የሚታምኑት ብቻ 1 2 3 ሌላ ምሳሌም ነበረ። በዛ ልተው በማንስ ማሉ ጋሽ 16 ሐዋርያት ሥራ 16 ከቁጥር 25 16 ሐዋርያት ሥራ 16 25 በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። ምን ብሎ ያዜሙ ይሁን? ወላይተኛ ይሁን፣ ዕብራይስጥ ይሁን፣ ግሪክ ይሁን ብቻ ያው ይሆናል በእነሱ ቋንቋ። እስረኞቹም ያደምጧቸው ነበር። ድንገት የወህኒ መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ።
ነገሩ አለቀ። ታዲያ ምንድን ነው አንቺ ቆይ የምትፈልጊው ምንድን ነው? ታላቅ ጋላታ ወልቃማ ኢየሱስ ሰው ሁለት ሶስት በእስር ቤት ታስሮ እያሉ ተጣርቀው ነው ከግድግዳ ጋር። ስማ አምልኮና የእግዚአብሔር እጅ እነሱ ሲያመሰግኑ ደጆች ምን ሆኑ? እሺ የምስራች አንተ አምልኮ ጀምር፣ ሁሉ ደጆች ይከፈታሉ። ሁሉም ደጆች ይከፈታሉ። ታያል ደጆች 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 የጋንም ደጆች አይችሏትም። የጋንም ደጅ ሙሉ ተከፍቶ ወደ መዳን ወደ ሐዋርያት ወደ እግዚአብሔር ቤት ስማ የሁሉም ደጅ ተከፈተ። እስራቱ በሙሉ ምን ሆነ? ሰይጣን ያሰረው እስራት እንዲፈታ ትፈልጋለህ? እግዚአብሔርን አምልክ። የእግዚአብሔርን አምልኮ ስትጀምር ደጆች በሙሉ ይከፈታሉ። የሁሉም እስራት ተፈታ። ምን አይነት ታምራት ነው! ሰውየው ቸርች አይደለም። ኧረ እባካችሁ ሰዎች እባካችሁ ስሙ፣ በኢየሱስ ስም ስሙ። ሰዎች የት ነበሩ? እስር ቤት። ጳውሎስና ስንት ነበሩ? ለሁለት የሚመጣ ቸርች አይመጣም። ለሁለት አንተ ዝም ብለህ ይሄን እስራትን አትመልከት፣ ጠላትን አትመልከት፣ ስቃይን አትመልከት፣ ያለበት ምድረ በዳ አትመልከት። ብቻ እግዚአብሔርን ገለታ በል፣ ሃሌሉያ በል፣ ተመስገን በል፣ ምስጋና ጀምር፣ ጸሎት ጀምር። የሰማይ ኃይል ይወርዳል። የታሰሩበት እስራት በራሱ ይበጣጠሳል። ደጆች በሙሉ ይከፈታሉ። እስቲ ተጨባበጡና እግዚአብሔርን አምልክ፣ ደጆች ይከፈታሉ። እግዚአብሔርን አምልክ፣ ደጆች ሁሉ ይከፈታሉ። እግዚአብሔርን አምልክ፣ በአምልኮ ደጆች ሁሉ ይከፈታሉ። የእግዚአብሔርን አምልኮ ቀጥል፣ ደጆች በሙሉ ይከፈታሉ። የተዘጉ በሮች፣ ሰይጣን ያሰረው እስራት በሙሉ ሰይጣን ያሰረው እስራት በሙሉ ይከፈታል፣ 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 ይከፈታል። የጨረስኩ ነው እኔ ቱማሹ ኔራሊክ የሁሉም እስራት አምልኮ ስትጀምር ጣቢያው ከሰማይ ጋር ይገናኛል። ቀጥታ እኮ አንቴናው ከሰማይ ጋር ይገናኛል። መሰላል ይተከላል። ስሙኝ ባካችሁ፣ በደንብ ስሙኝ አደራ። አንተ ሌላ ነገር አቆይ። ከዚህ እንዴት አምልኮ ጾምን ጀምር፣ ጸሎትን ጀምር፣ ምስክርነትን ጀምር፣ ሃሌሉያን ጀምር፣ ዝማሬን ጀምር፣ ማለዳ ጀምር፣ ማታ ጀምር፣ ቀንን ጀምር፣ ጀምር፣ መክሊትን ጀምር። ዝም ብለህ አትቀመጥ። ታያለህ። ይኸው የሚንቀሳቀስ የእግዚአብሔርን እጅ ታያለህ። የሚመላለስ የእግዚአብሔር እጅ ታያለህ። የሚመታ የእግዚአብሔርን እጅ ታያል። የመጣውን በረከት በአይኔ ታያል። ኢየሱስ ይባረክ። እስቲ አንድ ቦታ ደግሞ ጨምሬ ላንብብና ላብቃ። አምልኮና የእግዚአብሔር አንዴ አይገርማችሁም? ይሄ ማን ነው ሰውየው? ይሄ ሁልጊዜ የሚጸልይ አይደለም። ይሄ ሐዋርያ ሥራ ቆርኔሌዎስ አይዛብ ነው። አይዛብ እኮ ነው። በኢጣሊቀ ይላል። አይዛብ ሀገር ነው። የጣሊ ሀገር ሰውዬ ቁጭ ብሎ እግዚአብሔርን ዝም ብሎ ያመልካል። ተመስገን 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 ተመስገን። 3 ሰዓት ላይ ተመስገን ተመስገን ተመስገን። 9 ሰዓት ላይ ተመስገን ተመስገን ተመስገን። ሌሊት ላይ ተመስገን 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 ተመስገን። እስቲ አንደበታችሁ ክፈቱና ተመስገን ተመስገን። ዝም ብለህ ተመስገን ብሎ ከዛ እስቲ ወደኔ ተመልከቱ ባካችሁ፣ ስሙ። አምልኮ ባለበት ስሙኝ፣ እቺ ነገር ስሙኝ። አምልኮ በደንብ ካለ መልአክ፣ የእግዚአብሔር ቃል፣ መዳን፣ እነዚህ ሶስቱ አይታጡ። አምልኮ ካለ መልአክ፣ መዳንና የእግዚአብሔር ቃል። እስቲ እዩ፣ በየቦታው እዩ። ከዛ መልአኩ ሰተት ብሎ ቆርኔሌዎስ ሆይ፣ አቤት ጦሱ፣ ቆርኔሌዎስ ሆይ ጸሎቴ በእግዚአብሔር ፊት ለመታሰቢያ አረገ ታደርጎ ዘንድ የሚገባ
አምልኮ እኮ ያስከፍታል፣ ሰማይን ያስከፍታል። በል አምልኮ ጀምርና ያንተን ሰማይ አስከፍት። አምልኮን ጀምሪና ያንቺን ሰማይ አስከፍቺ። ከዛ በኋላ ጸሎቴ ታይቷል። ወደ ኢዮጴ ልከኝ ስምዖን ቤት እንግዲህ ተቀምጧል። ጴጥሮስን አስመጣ። ጸሎቴ ምጽዋቴ የቤት አምልኮ እግዚአብሔርን ማምለክ ቀላል ነው። መልአክን እኮ ከሰማይ ያወርዳል። ሌላ ቦታም ይሰጣቸዋል። ሐዋርያ ሥራ 12 ላይ ቤተ ክርስቲያን በአጠቃላይ ተሰልፋ አንድ ቤት ላይ ሲጸልይ ነበር። የቤተ ክርስቲያን ምእመናን ጸሎቱ በአጠቃላይ ተቀጣጥሏል። ጴጥሮስ ታስሮ ባለበት መልአክ መጣና ጎድኑን መታ፣ አነቃው። ሰንሰለቱ ከእጁ ወደቀ። አምልኮ ቀላል ነው። እስቲ አምልኮ ይጀመር። ከዛ ሰንሰለቱ ከእጁ ወደቀ። ተከተለኝ አለው። ጫማዬን አጥልቅ አለው። ጫማውን አስገብቶ እንዲሆነ ሲመጣ ዘቡ ጋር ሲደርስ ዘቡ ምን ሆነ አውቀው ወደ ብርቱ መዝጊያ፣ ማንም የማያልፍ ኃይለኛ መዝጊያ። እሱም አምልኮ ያስከፍታል። አምልኮ ያስከፍታል። ይከፈታል። እግዚአብሔር ይመለክ። ደግሞ በደንብ ስሙ። የኛ ድርሻ በዚህ ምድርም አምልኮ ነው፣ እዛም አምልኮ ነው። ከአንድ ሶስተኛ በወደቀበት እኮ እኛ ነው የምንገባው። ቤተ ክርስቲያን ናት። 24 ሽማግሌ ምናምን ይላል። 24 ሽማግሌ ምንድን ናቸው? 24 ሽማግሌ የሚባል ነገር የለም። ስሙኝ፣ እነሱ ማለት ቤተ ክርስቲያን ናት። ቤተ ክርስቲያን ያኔ ወደ ላይ ሰማይ ሄዳም ወደ አምልኮ ነው፣ ወደ ምስጋና ነው፣ ወደ ምናምን አይደለም። እግዚአብሔር ይመለክ። ጨብጡ በደንብ። እግዚአብሔር ይመለክ። እግዚአብሔር ይመለክ። እግዚአብሔር ይመለክ። በመኪና ውስጥ የሄድክም ክብር ለእርሱ ለኃያሉ ጌታ፣ ክብር ለእርሱ ለኃያሉ ጌታ፣ ኤልሻዳይ ኢየሱስ ሁሉን የሚገር። አንተ የትም ብቻይ ሰው ከሌለም ግባና ጸሎት ቤት ክፍት ነው። ግባና አምልክ። አምልኮ መጣ ማለት እግዚአብሔር እጅ መጣች ማለት። ተመስገን፣ ተባረኩ። ተመስገን የምትሉት ከዚህ ስትሄዱ የመሰዊያ አምላክ የምታመሰግኑበትን ነገር ይስጣችሁ። እስቲ በደንብ ጮክ ብላችሁ አመስግኑ የሰማይን አምላክ። ተባረክ፣ 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 ተባረክ። አንድ የሚገርመኝ ቃል አለ። እሱን ላንብብላችሁ። እግዚአብሔርን አምልኩ። አምልኮ በሁለት ይከፈላል። የእውነት አምልኮ፣ የመንፈስ አምልኮ። የእውነት አምልኮ የተጻፈውን ሁሉ የተባለውን ሁሉ መፈጸም ማድረግ አምልኮ ነው። የእውነት አምልኮ። የመንፈስ አምልኮ ጾሙ፣ ጸሎቱ፣ ሽብሸባው፣ ዝማሬው ሁሉ አምልኮ ነው ብያለሁ። እሺ ቀጥሎ እስቲ ዘፍጥረት መጽሐፍ ኖቱ ዘፍጥረት ዳንኤል መጽሐፍ ምዕራፍ 6 ዳንኤል 6 ተመስገን ኢየሱስ ተመስገን። እስቲ ተመስገን በሉ። የምታመልኩ ስለሆናችሁ ተባረኩ። ጽሕፈቱ እንደተጻፈ አወቀ ዳንኤል። ማንም አያመልክ እስከ 30 ቀን የተባለው ሕግ ሲወጣ ዳንኤል ይሰማል። ሰምቶ ንጉሡ ሊያድነው ታገለ። ስለምወደው ጥበብ ማስተዋል እግዚአብሔር የሰጠው በእሱ በኩል ብዙ እንቆቅልሽ የፈታለት ሰው ስለነበረ ያከብሮ ነበር። ከሕጉም አስመልጦ ሊያድነው ፈለገኝ፣ አልቻለም። የዚያን ጊዜ ከቁጥር 16 የዚያን ጊዜ ንጉሡ አዘዘ፣ ዳንኤልን አምጥተው በአንበሶች ጉድጓድ ጣሉት። ንጉሡም ተናገረ፣ ዳንኤልን ሁል ጊዜ የምታመልከው አምላክ እርሱ ያድንህ። ወንድሞች ስሙ ባካችሁ። ሁል ጊዜ የምታመልከው አምላክ እርሱ ያድንህ። የሚያድን አምላክ ዋና። ድንጋዩን አምጥቶ በጉድጓዱ አፍ ላይ ገጠሙት። ንጉሡም በዳንኤል ላይ የተጻፈውን እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው። አሹ ንጉሡም ወደ ቤቱ ሄደ፣ ሳይበላም አደረ። መብልም አላመጡለት፣ እንቅልፍም ከእርሱ ራቀ። በነጋውም ንጉሡ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ወይኔ ተበልቶ ይሁን። ንጉሡም ተናገረ፣ ዳንኤልንም የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን? አለው። መለያውን ስሙ። ሁልጊዜ የምታመልከው አምላክ
በክፉ በደጉ በመንግስት በህዝብ ትእዛዝ መካከል የምታመልከው አምላክ በክፉ በደጉ በጭቆና በስደት በመከራ የምታመልከው አምላክ ሳታቋርጥ የምታመልከው አምላክ እንደውም አድነዋል ወይ አለ። ዳንኤልም ንጉሥ ሆይ ንጉሥ ሆይ ሺህ ዓመት ንገስ። ደግሞ ትዕቢት ቃል አይናገርም። በነገራችን የሚያመልክ ሰው ትዕቢት ቃል አይናገርም። አይ አንተ አንበሳ ጉድጓድ ብትጥለኝም ይኸው ድኛለሁ ምን ታደርገኛለህ? አይ እኔ በጣም የሃና ነገር ሃና አንደኛ ሳሙኤል 1 ላይ እኮ በቅባት ላይ እኮ ትዕቢት አይነገርም። በደንብ ስሙ። በቅባት ላይ ትዕቢት አይነገርም። አንቺ ሴት እግዚአብሔርን የምታመልከውን ሴት ይሆን ሃሌሉያ 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 ተመስገን አምላኬ አተባረደኝ ስማኝ ባክን ይብቃኝ መካንነቴ ይብቃኝ ሃሌሉያ ሃሌሉያ ሲታመልክ አየና ሲካርሽ እስከ መቼ ነው? ወይን ጠጅሽን ካንቺ አርቂ ያለ ሰውየው በጣም ጃጅቷል። ስማ በቅባት ላይ ዝም ብሎ አይነገርም። ምንም ቢሳሳት የሱን ለእግዚአብሔር ተውና አንተ ታዘዝ። በቅባት ላይ እኔ ሃና አላለች። እኔ እየጸለይኩ እኔ በመንፈስ ቅዱስ ተይዤ ዋ ይሄ ሰውዬ ሲጋሩንና መንፈስ ቅዱስን ለይቶ አያውቅም ማመልከቻ ሊጻፋል አለች። ባሪያዬ አቤት ኢየሱስ ተመስገን። እስቲ አንዳችሁ የሃናን ልብ ይስጥ። ተጨባበጡ እስቲ የሃናን ልብ ላንተም ይስጥ። ባካችሁ ስሙኝ። አንዳንዴ እኮ ያመጣል የሆነ ነገር እግዚአብሔር ያመጣል። እኔ አይደለም በእውነት ከዛ አባቴ ባሪያዬን እኮ እንደምናምን ሴት አትቁጠር። እኔ እኮ ልቤ የተሰበረብኝ ልቤ የተሰብሮ ነው ተጨንቄያለሁ። ጣውንቴ አስጨነቀችኝ። በየዓመቱ መስዋዕት ይዘን ስንመጣ አንቺ ከማን ጋር ታቀርቢያለሽ ያለችኝ አደረቀችኝ። እናለ ደርቄያለሁ አባዬ አለ። ይኸው ምንም ጃጅቶ ቢሆን ምንም ሰክሮ ቢሆን የእስራኤል አምላክ ለምርሽውን ይስጥሻል። ያ ሄዶ ማህፀኗ ላይ ቃቃታ ተቀረቀረና ከፈተ። ይከፈትልህ። አምልኮ እግዚአብሔርን የሚያመልክ ሰው ትሁት ነው። እኔ ከሌለው አምልኮ አይሞቅም። ትሽ አንተ ከሌለ ለምን አይሞቅም? ትሽ አንተ እንደ ኢየሱስ ነው እንጂ እንዲህ ያሰማመረን። እስቲ እንዲህ ያሰማመረን ኢየሱስን በጭብጨባ በልልታ የሰማይን አምላክ እንዲህ ያሰማመረ ደሙ ነው እንጂ እንዲህ ያሰማመረ ስሙ ነው እንጂ እንዲህ ያሰማመረ ደሙ ነው እንጂ እንዲህ ያደረገ ስሙ ነው እንጂ እኔ ምን አለኝ? ተራ ቱዬቦ የሆነ የገበሬ ልጅ ምን አለኝ? እንዲህ የባረከኝ ሰባኪ ያደረገኝ አሁን እዛው ቆማችሁ አቤት ድንቄም አቤት ተብላለች እንደኔ። እኔ ምን አለኝ? እና ምን እኮ ባለ ምን አለኝ? እኔ እኮ ምን አለኝ አለች። እሺ ልስጥሽ አለ። እንዲህ የጸለየች ጸሎቴ እኮ ሰማይ አሪያ ወጣት። ዳንኤል እንዲህ ሰው ሁሉ ተነስቶበት ያንበሳ አፍ ተዘግቶ፣ ባካችሁ ስሙ፣ ያንበሳ አፍ ተዘግቶ ትህትናው እሱን አልለቀቀም። ንጉሥ ሆይ ሺህ ዓመት ወሶ እኔ ቢሆን ሺህ ዓመት ቆይ እግዚአብሔር አንተን መልሶ ይጥላል ይል ነበር። አንተን እግዚአብሔር መልሶ እዚህ ጉድጓድ ላይ ያስገባሃል ይል ነበር። አምላክ ሺህ ዓመት ንገስ። አምላክ መልአኩን ልኮ የአንበሶቹን አፍ ዘጋ። እስቲ በሉ አምልኮ የሚያመልከው ሰው ጠላቶ ዘንድ ላይ ምን ይላካል? መልአክ ይላካል። አምልኮ በደንብ ጀምር። መልአክ ይላካል። የአንበሳውን አፍ የሚዘጋ የአንበሳውን አፍ እንደ ዶሮ አድርጎ እንዲህ ጭብጥ እንዲህ እንዳትነካ ብሎ አፍኖ መያዝ የሚችል መልአክ ይላካል። አንተ አምልኮን ቀጥል። እስቲ ብድግ በሉና የሰማይን አምላክ በደንብ አምልኩት። እስቲ